ሰላም ጤና ይስጥልን ተመልካቾቻችን ይህ ቦራ መልቲ ሚዲያ ከኦቤስ ቴሌቪዥን ጋር በመተባበር በየሳምንቱ የሚያቀርብላችሁ ደማቆቹ ኮከቦች የተሰኘው ሳምንታዊ ፕሮግራማችን ነው። በዛሬው ፕሮግራማችን ብዙ ስላልተባለላቸው ነገር ግን በታሪኩ ከፍተኛ ስፍራን ስላላቸው መንፈሳዊ አባት እንጫወታለን። እኚህ አርበኛ መንፈሳዊ አባትና ሰማዕት ሀገራችን ኢትዮጵያ በፋሽስት ጣሊያን ተወራ በነበረበት ወቅት ከማጫው ጦርነት እስከ አርበኝነት ትግል ያደረጉ እንዲሁም ደግሞ በርካቶችን ለነጻነቱ ትግል ያነሳሱ ነበሩ። የኚህ ሰማዕት የትውልድ ስፍራ በሰላሌ ኮሶበር ተብሎ በሚታወቅበት አካባቢ ሲሆን ቤተሰቦቻቸው ባወጡላቸው ስም መገርሳ በዳሳ እንዲሁም ደግሞ በመንፈሳዊ መሪነታቸው ሰማዕቱ አቡነ ጴጥሮስ በመባል ይታወቃሉ። የሰማዕቱን የአርበኝነት ተጋድሎ ታሪክ ዙሪያ እንዲያጫውቱን እንግዳ ጋብዣለሁ። ወደ እንግዳዬ ከማለፌ በፊት ግን በቅድሚያ ወደ አዘጋጀነው ዝግጅት እንለፍ። መልካም ቆይታ። አቡነ ጴጥሮስ የኛ ብቻ ጀግና የኛ ብቻ ታላቅ ሰው አይደሉም፣ የዓለም ታላቅ ሰው ናቸው። ጣሊያኖች ኢትዮጵያን ደግሞ ለመቆጣጠር ብለው የመርዝ ጢስ ሁሉ እንዳመጡበት በቦምብ እንደጨፈጨፉት ያን ሁሉ አይተዋል እሳቸው። ታላቁ ሰማዕት ኦቶ ፎን ቢስማርክ የዛሬዋ ጀርመን መስራችና የብረት አስተሳሰብ ባለቤት የአውሮፓ መንግስታት የሀብት ምንጭ እንዲያገኙ አፍሪካን በንብረትነት መያዝና መጠቀም ይችሉ ዘንድ ሐሳብ አቀረበ። ለዚሁ ጉዳይ በ1884 እንደ አውሮፓውያን አቆጣጠር በርሊን ላይ የሃያላንን ስብሰባ በመጥራት አፍሪካን በካርታ ላይ ቅርጫ ሊያደርጓት ተስማሙ። አንዱ የሌላኛውን ቅኝ ተገዥ አገር እንዳይጠይቅ እንዳይም በማለት ያለ ባለቤቱ ፈቃድ አፍሪካን በስምምነት ተቀራመቷት። በዚሁ ወቅት ነበር የጣሊያን መንግስት ኢትዮጵያ የግሉ መሆን እንዳለባት ሐሳብ በማቅረብ በምድር አውሮፓ በሃያላኑ ልሳን የጸደቀችለት። እነሆ ህልሙን እውን ለማድረግ በ1896 እንደ አውሮፓውያን አቆጣጠር ምድረ ኢትዮጵያን ወረረ። ክብር ለጀግኖችና ለሰማዕታት እነ ፊታውራሪ ገበየው ጉርሙ፣ እነ ባልቻ ሳፎ፣ እነ ራስ መኮንን ወልደ ሚካኤል ጉድሳና ሌሎችም ተራ በተራ እየወደቁ እየደሙና እየሞቱ የሀገራችንን ሉዓላዊነት የህዝባችንን ክብር አስጠብቀው ነጭ ጣቱን የነከሰበት ጥቁር ጀግኖ የነገሰበትን አኩሪ ድል በምድር አፍሪካ አስመዘገቡ። ጣሊያን ለራሷ መሸነፏ ብቻ ሳይሆን የነጭን የበላይነት ያስደፈረችበትና ገመናቸውን ያጋለጠችበትን ያልተጠበቀ የሽንፈት መራራ ጽዋ ቀምሳ ደረቷን ነፍታ ባህር በተሻገረች እግሯ እያነከሰች ወደ አገሯ ተመለሰች። ይህ እውነታ መቼም ቢሆን እየመረራቸው የኖሩት የጣሊያን መንግስታት ከነግብረ አበሮቻቸውና ጭፍሮቻቸው ጋር ከ40 ዓመታት ብርቱ ዝግጅት በኋላ የጣሊያኑ ሙሶሎኒ ከጀርመኑ ሂትለር ጋር ያለውል የፈጠሩት ጋብቻ በአውሮፓ የለየለት አምባገነን አድርጓቸው ኖሮ ባህር በመሻገር ኢትዮጵያን ለመበቀል ቤኒቶ ሙሶሎኒ በአገረ ጣሊያን ዳግም የጦርነት ነጋሪት ጎሰመ። ወቅቱ ያፈራቸውን ዘመናዊ የጦር መሳሪያና ጸረ ሰው ኬሚካሎችን በማስታጠቅ በሰማይ ቦምብ ጣይ አውሮፕላኖችን አስደግፎ በማርሻል ቦዶግሊዮን የሚመራ ጦር በኤርትራ በኩል በመላክ ነጻይቱን ኢትዮጵያ ለሁለተኛ ጊዜ በኃይል ወረረ።
1928 ዓመተ ምህረት ተንቤን እነሆ የጠላትን የበላይነት የሚሸከም ትከሻ የባዕድን ጠረን የሚታገስ አንጀት የሌለው የአገራችን ጀግና የክተት ጥሪ ሲሰማ ሆ ብሎ ተነሳ። በሰላሌ በኩል የተጓዘው በራስ ካሳ ስር ተደራጀ። ከወለጋ በደጃች ኃይለማርያም የተቀናጀው በሻለቃ ዱጉማ ጀልዴሶ መሪነት ገሰገሰ። የወሎ ኦሮሞ ፈረሰኞች በሻለቃ ገረሱ ዱኪ እየተመሩ ተንቤን ደረሱ። ጥር 12 1928 ዓመተ ምህረት የመጀመሪያውን የተንቤን የሰበራ ጦር ይዞ በመሄድ ጦርነቱን አሃዱ በማለት የከፈተው ሻለቃ ገረሱ ዱኪ እልህ አስጨራሽ ተጋድሎ በማድረግ ብዙ ጓዶች የተሰዉበትን ጦርነት አካሄደ። ተንቤን ሁለትም በተመሳሳይ የገጠሙ ሲሆን ያልጠበቁት የመርዝ ዝናብ በተንቤን ሰማይ በጣሊያን አውሮፕላኖች እየዘነበባቸው ብዙ ወታደሮች ስላለቁባቸው አካባቢውን በመልቀቅ ንጉሱ ወደ ነበሩበት የማዕከላዊ ጦር ወደ ኮረም ሄደው ተደባለቁ። ታዲያ የወቅቱ የጦር ሚኒስቴር ራስ ሙሉጌታ ይገዙ ገረሱ ዱኪ በቃፍርነት የፈጸመውን ጀብዱ ለንጉሱ በመግለጽ ገረሱ አንድ ቤልጂግ መትረየስ ከንጉሱ እጅ የተሸለመው እዚያው ኮረም የጦር ሰፈር ነበር። ማይጨው ግንባር የወገንና የጠላት ጦር በ3 ኪሎ ሜትር ልዩነት ግንባር ለግንባር ተፋጧል። ወቅቱ ደግሞ መጋቢት 22 1928 ዓመተ ምህረት ነበር። አሁንም በማይጨው ሰማይ ሞትን ያረገዙ መርዝ የሚያዘንቡ ቦምብ ጣይ አውሮፕላኖች እያንዣበቡ ነበር። እንደ ቀድሞ ሁሉ ጀግኖች በ3 ኪሎ ሜትር ርቀት ላይ ከጠላት ጦር ጋር ፊት ለፊት ተፋጧል። ንጋት ላይ ጦርነቱ ተጀመረ። ውጊያው ተቀጣጠለ። ፍጭቱና ትንቅንቁ በሰማይ የተመላለሱ የቦምብ ናዳ በሚያዘንቡ 7 ቦምብ ጣይ አውሮፕላኖች የታገዘ ነበር። ምንም እንኳን በጠላትና በወገን ጦር የመሳሪያ ያለመመጣጠን ቢኖርም አይበገሬዎቹ የኢትዮጵያ ጀግኖች ጦርነቱን ገትረው ያዙት። በዕለቱ የመጀመሪያ ውጊያ ኢትዮጵያውያን የፋሽስትን ጦር ክፉኛ አጠቁ። የጣሊያንን ሰራዊት እያባረሩ ከማይጨው 3 ኪሎ ሜትር ላይ ሰፍሮ ወደ ነበረበት ቦታ በመመለስ ወደ ምሽጉ እንዲገባ አደረጉት። በተገኘው ድል የተደሰቱት ኢትዮጵያውያን ፉከራ፣ ቀረርቶና ሽለላቸውን ሳይጨርሱ ድልን በለመዱት መጠን አጣጥመው ሳያበቁ የጣሊያን ጦር እንደገና ኃይሉን አሰባስቦ ረፋዱ ላይ በደረሰለት የደጀን ጦርና በአውሮፕላን ቦምብ ጣይ ጥቃት በመታገዝ ከባድ ውጊያ ገጠመ። የኢትዮጵያም ጦር እስከ ምሽቱ 2 ሰዓት ድረስ በብርቱ ተዋጋ። ይሁንና የማታ ማታ የፋሽስት ጦር በማየሉ የወገን ጦር መረታቱ ግድ ሆነ። የማይጨውን ጦር ግንባር ሲመሩ የነበሩት ንጉሥ ኃይለ ሥላሴም ወደ ስደት አመሩ። በማይጨው ድል የተኩራራው የፋሽስት ሰራዊት በብረት ለበሱ የጣሊያን ጦር መሪውን ማርሻል ቦዶግሊዮን አጅቦ ሚያዝያ 27 1928 ዓመተ ምህረት ከቀኑ በ10 ሰዓት አዲስ አበባን ተቆጣጠረ። በዚህ ወቅት የጀግኖች ኢትዮጵያውያን አርበኞች ልብ በሐዘንና በቁጭት ተሰበረ። ማርሻል ቦዶግሊዮ ኢትዮጵያን መቆጣጠሩን ለዓለም አወጀ። ሙሶሎኒም በደስታ እየፈነጠዘ ወደ አደባባይ ለወጣው ሕዝብ የጣሊያንን አይበገሬነት ድንፋታ በተሞላው ዲስኩር አረጋገጠ። ለጀግኖቹ ኢትዮጵያውያን ይህ ሁኔታ የሚዋጥ አልነበረም።
የአገሪቱ በጠላት እጅ መውደቅ በያሉበት እንደ ግር እሳት አንገበገባቸው። ከነዚህም ጀግኖች አርበኞች መካከል የአገራቸውን ሰራዊት እያነቃቁና እያስተባበሩ ከንጉሱ ጋር ወደ ማይጨው ጦር ግንባር ዘምተው የነበሩት ብፁዕ አቡነ ጴጥሮስ አንዱ ናቸው። በ1858 ዓመተ ምህረት በሰላሌ ኮሶበር በተባለው አካባቢ የተወለዱት ብፁዕ አቡነ ጴጥሮስ ቤተሰቦቻቸው ባወጡላቸው በልጅነት ስማቸው መገርሳ በዳሳ የሚባሉት ለበርካታ ዓመታት በመንፈሳዊ መምህርነት እንዲሁም የሶስት ትልልቅ አድባራት መሪ በመሆን አገልግለዋል። የልጅነት ስማቸው መገርሳ ነው። ከዛ በኋላ ትምህርት እየተማሩ ሲሄዱ በክርስትና ትምህርት ብዙ ጊዜ ትምህርት የክርስትና ስም ነው የሚወሰዱ፣ አለበለዚያ ሌላ ስም ነው የሚሰየመው። ጴጥሮስ ተባሉ አቡን ካገኙ በኋላ ማለት ነው። በመሐልም ተቀይረዋል አለቃ ሲሆኑ። ልጅነት ስማቸው ግን ያው የድሮ ስም ነው፣ በዳሳ ነው ወይንም መገርሳ ነው። ደገምና አካባቢ ያሉ ኦሮሞዎች ናቸው። አቡነ ጴጥሮስ ሰላሌ ፍቼ ላይ ነው የተወለዱት። ደብረ ሊባኖስ ነው የተማሩት። የደብረ ሊባኖስን ትምህርት ሲጨርሱ ወደ ጎጃም ሄደው ቅኔ አጠኑ። ቅኔ ሲጨርሱ አቋቋምና ዜማን ጎንደር ተማሩ። ከዛ በኋላ እንግዲህ ወደ ዝዋይ ደሴት ተሾመው ሄዱ። ወደ ወላይታ ነው የምንለው ወረዳ። እዛም የእመቤታችንን ቤተክርስቲያን አስተዳዳሪና መምህር ሆኑ። በዚህ አገልግሎት መካከል ነው እንግዲህ ሰዎች ተጠቁመው ወደ ግብጽ ሄደው ኢትዮጵያውያን እንጂ ጳጳስ እንዲሆኑ የተደረገው። በቅድስና ስራቸው ከመጀመሪያዎቹ ኢትዮጵያውያን ጳጳሳት አንዱ ሆኖ ሲሾሙ አቡነ ጴጥሮስ የሚለውን ስያሜ ያገኙት እኚህ ታላቅ መንፈሳዊ አርበኛ አገር ከሌለች ቤተክርስቲያን እንደምትዘጋ፣ ቤተሰብ እንደሚበተን፣ አርሶ መቃም ወልዶ መሳም እንደማይኖርና በነጻነት ሰው የመሆን ጸጋ መላበስ እንደማይቻል አብነት በመሆን በማይጨው ጦር ግንባር የኢትዮጵያ ሰራዊት አበረታተዋል። በጦርነቱ በኢትዮጵያዊ ወገናቸው ላይ ጠላት ያደረገውን የግፍ ተግባርም ተመልክቷል። ከመጀመሪያው ጀምሮ በሃይማኖታቸው በህልውናቸው የጣሊያንን ወረራና የጣሊያንን ድል ማድረግ አልተቀበሉም። ስለዚህ በሰበካ ውስጥ ሁል ጊዜ የሚሉት ለጣሊያኖች አትገዙ፣ ጣሊያኖችን ተዋጓቸው፣ እነሱ የሚሉትን አትቀበሏቸው ብለው ሽንጣቸውን ገትረው ሲከራከሩና ሲናገሩ የነበሩ ትልቅ ሰው ናቸው። እሳቸው ይሄንን ስላሉ ለአርበኞች ትልቅ የሞራል አስተዋጽኦ አድርገዋል። ልባቸውም በሐዘን ተወግቷል። ከማይጨው ሽንፈት በኋላ ደብረ ሊባኖስ ገዳም ሱባኤ በመያዝ አገሪቱን ከአስከፊ ፋሽስት ጥቃት እንዲጠብቅ ለአምላካቸው ሌትና ቀን አልቅሷል። ምነው መብርሃን ኢትዮጵያን ጨከንሽባት፣ ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት፣ ልቦሻሽን ታዞሪባት? ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት፣ አላንቺ እኮ ማንም የላት። በሁሉም የአገሪቱ አቅጣጫዎች ኢትዮጵያውያን አገራቸውን ከጠላት እጅ ነፃ ለማውጣት የአርበኝነት ትግል ለማድረግ ተንቀሳቀሱ። አርበኞችና የአርበኞች መሪዎች ጊዜ ሳያባክኑ በምስጢር እየተላላኩና እየተገናኙ በመተባበር ኃይል ጣሊያንን ለመክበብና ለመምታት ማሴርና መማከር ጀመሩ። አቡነ ጴጥሮስም ኢትዮጵያውያን በመተባበር ጠላታቸውን እንዲያጠፉ ለአርነት ትግል እንዲንቀሳቀሱ ታማኝ ሰዎቻቸውን በየአቅጣጫው በመላክ ድል በመሆን አዝኖ ተስፋ የቆረጠውን የአርበኛ መንፈስ
በማጠናከር ከፍተኛ ጥረት ማድረጋቸውን ቀጠሉ። የአገሪቱ ሕዝብም በጠላት ፕሮፓጋንዳ ተታለው ለጠላት እንዳይገዛ በከፍተኛ ሁኔታ መቀስቀስና ማስተማራቸውን በምስጢር ቀጠሉ። በደብረ ሊባኖስ ገዳም ዙሪያ ባሉ ወረዳዎችና ቦታዎች ከዘመቻ ተመልሶ የገባውን የሰላሌን ጦር እንደገና እንዲጠናከር ከፍተኛ ጥረት አደረጉ። የአቡኑና የሌሎችም የስመጥር አርበኛ መሪዎች ጥረት ውጤት ማሳየት ጀመረ። በመጨረሻም አዲስ አበባን የተቆጣጠረውን ጠላት በሶስት አቅጣጫ ለመውጋት የአርበኞች መሪዎች ስትራቴጂካዊ እቅድ አወጡ። አቡነ ጴጥሮስ የዚህ እቅድ ተፈጻሚነት በማስተባበር ግንባር ቀደም መሪ ሆነው ተሰለፉ። በእቅዱ መሰረት በምስራቅ በኩል በደጃዝማች ፍቅረ ማርያም አባተጫን የሚመራ ጦር ሸንኮራ ላይ ተደራጀ። በሰሜን ምስራቅ አዲስ አበባ በራስ አበበ አረጋይ በቸሬ፣ በደቡብ ምዕራብ በኩል በደጃዝማች ባልቻ ሳፎ የሚንቀሳቀስ ጦር ተደራጀ። በደብረ ሊባኖስ ጫካዎች መሽጎ የነበረው በደጃዝማች አበራ ካሳና ወንዶሰን ካሳ በሰሜኑ በሰላሌ በኩል ተዘጋጀ። ሐምሌ 21 ቀን 1928 ዓመተ ምህረት ፋሽስቱን ሰራዊት ለማጥቃት ቀን ተቆረጠ። ሁሉም አርበኞች በየአቅጣጫው ይህችን ቀን በጉጉት ይጠብቋት ጀመር። ያቺም ቀን ደረሰች። በዚያ የወረሃ ሐምሌ ክረምት በአቡነ ጴጥሮስ አስተባባሪነት ለጥቃት የተዘጋጀው የሰላሌ አርበኛ ጦር ዶፍና ውሽንፍሩ ሳይበግረው ቀድሞ በመድረስ በአዲስ አበባ ሰሜን አቅጣጫ ድንገተኛ ጥቃት ከፈተ። የጠላትን ኬላ እየሰባበረና ቃፊሮቹንም እያፈራረሰ በፈጣን ግስጋሴ ወደ መሃል በመዝለቅ በጉለሌ በኩል አራዳ ጊዮርጊስ ደረሰ። ድንገት በወደቀበት ዱብዳ የተደናገጠው የፋሽስት ሰራዊት በየአቅጣጫው የመድፍና የመትረየስ ሩምታ በመተኮስ ከተማዋን በሽብር ማዕበል ናጣት። ጀግኖቹ የሰላሌ አርበኞች ለረጅም ሰዓታት ከፍተኛ ፍልሚያ አካሄዱ። ብዙ ጀግኖችም ተሰውተው ወደቁ። ይሁንና ቀድሞ እንደታቀደው የሁሉም የአርበኞች ጦር በሐምሌ ዝናብ እና ጎርፍ በክረምቱም ጫና ምክንያት በዚች ቀን መድረስ ሳይችሉ ቀሩ። ጥቂቱ ደግሞ በተለይ በራስ ካሳ ልጆች በአበራና በወንዶሰን ካሳ ስር የተደራጁት በጥርጣሬ ምክንያት እንጦጦ ላይ ዘገም ብለው ሳይዋጉ ቀሩ። አዲስ አበባን ለማስለቀቅ በተደረገው ታክቲክ ትግል ላይ አበራ ቆየት አለ። ዘውዴ አባ ፈርዳ ግን ጠጋ ብሎ ነበር። በዛ ጊዜ ነው የአካባቢ ኦሮሞዎች የዘፈኑት አበራን ዋንጎርጎር ማለት ነው። አበራን ካን ይተበክ ነታባንቶ ኦቶ ሰገልቡለኝ ዘውዴን ካን ይተበኩ ማተራየ ሲንጋዲ ሙሬ ይላል። ዘውዴ አዋቂ ነበረ፣ ጦር ሜዳም ተሳትፏል። ዘውዴ ግን አዋቂ ነውና በመትረየስ ቆራረጠና አካባቢውን ተቆጣጥሮ ነበር። ለአጭር ጊዜ ተቆጣጥሯል። አዲስ አበባ ድረስ ገብተዋል። የአርበኞቹ አዲስ አበባን የማስለቀቅ ቅድም ሳይሳካ ቀረ። አቡነ ጴጥሮስ የነበሩበት የሰላሌ ጀግኖች አርበኞች ጦር ከሞት የተረፉት ወደ መጡበት ወደ ሰሜን አቅጣጫ አፈገፈጉ። አርበኛው መንፈሳዊ መሪም በፋሽስቱ አለቃ በግራዚያኒ እጅ ወደቁ። ብቻዬን ፈራሁ። ሸሸግበት ጥጋጣ ምጸናበት ልብ አጣሁ። ማማ ኢትዮጵያን መንፈስ የተፈቶ እንዳይከዳት ፈራሁ። አዋጅ የምስራች ብዬ ከናቴ ማህፀን አርፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቴን ቀፍፌ እረኝነቴን በሰብሏ በምድሯ አላባ ሳልፌ
ከጫጩትና ከጥጃ ከግልገል ጋር ተቃቅፌ ከቆቅና ከሚዳቋ ከጅግራ ጠረን ስተሻሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ሲሸመጥጥ ከወፎች ዜማ ስቀዳ ነፍሴ በነፋስ ተንሳፎ ዋሽንቱ አይታ ስከዳ ያችን ነው ኢትዮጵያ መላት መብርሃን ረሳሻ ፋኖ ፋኖ ሀረርለው ጋዴ ምን ያህል ይረዳ ተዝባርሽን ጊዜ እንባዬ ይመጣል። አርበኛው መንፈሳዊ መሪ መንፈሱ ተሰብሮ እጅ እንዲሰጥ ለሚፈለገው ህዝብ የመንፈስ ብርታት መሆናቸውን የተገነዘበው የፋሽስት መሪ ግራዚያኒ በሀብት በሹመትና በስልጣን ለመደለል ቢሞክርም አቡነ ጴጥሮስ ሀገራቸውንና ህዝባቸውን በመክዳት ለጠላት አሳልፎ እንደማይሰጡ ቁርጠኛ ሀገር ወዳድ አርበኛ መሆናቸውን በተግባር አሳዩ። ፋሽስት የሚል ስመ ነጎድጓድህ ልጄ ይሄ ከሮማን ብርት ውስጥ የጴጥሮስ የቁልፍ ኃይል የምትሉት የቫቲካንን ማህፀን ጭምር አድፈጥፍጦ የሚፍለቀለቅ የሐሳዊ መሲጉምህ ክርስትናን ተመስሎ ክርስቲያኖችን የሚያባላ ለተጨፈጨፉ ብዙሃን ሳይሆን ለጨፈጨፉ ጥቂቶች የሚመሰክር የቁራ ድምጽ ነው። እግዚአብሔር ይፍታችሁ ልጆቼ፣ እግዚአብሔር ይፍታችሁ። ለጠላታችሁ ለፋሽስት እንዳትገዙ። ኢትዮጵያ ሀገሬ ብከዳሽ ምድር ትክዳኝ፣ የሀገሬ ሰው ለጠላት እንዳትገዛ፣ እንኳን የሀገሬ ሰው ምድሪቷም ለጠላት እንዳትገዛ ሲሉም በመንፈሳዊ አባትነታቸው ገዘቱ። እንኳንና እናንተ ምድሪቱም እንዳትገዛ ገዝቻለሁ። በዚህ አቋማቸው የተበሳጨው ግራዚያኒ በአደባባይ በመትረየስ ጥይት ተደብድበው እንዲገደሉ አደረገ። በዚህም ሐምሌ 22 ቀን 1928 ዓመተ ምህረት ለሀገራቸው ለወገናቸውና ለሃይማኖታቸው ሰማዕትነትን ተቀበሉ። አቡነ ጴጥሮስ የተባሉት በገናናው የኢጣሊያ መንግስት ላይ ስለሸፈቱ በሞት ይቀጣሉና ነገ ጠዋት በ5 ሰዓት አራዳ ጊዮርጊስ ቤተክርስቲያን አጠገብ እንድትሰበሰቡ ተብላችኋል። ይዱ ቢራራት ግብር አለብን እምዬ አገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ ባላ ሆነና ሽልማቱ ስመጥር ጀግኖች እነ በላይ ዘለቀ ቅልጡን የመሳሰሉት በ10 ሳንቲም ቺንጋ ተሰቀሉ። እነ ገረሱ ዱኪ ክብር ተነፍጎት እየተከሰሰና እየተሰቃየ ኖረ። ከዚህ ሚባስ ብሎ ደግሞ ንጉሱ ሕይወቴና የኢትዮጵያ እርምጃ ብለው ባሳተሙት መጽሐፍ የመጀመሪያ እትም ውስጥ በጦርነቱ ወቅት ኦሮሞ በጩኸት ብቻ ነው ያገዘን ብለው አሳዛኝ ታሪክ ጽፏል። በዚህ ድርጊታቸው የሰማዕቱን አርበኛ አቡነ ጴጥሮስን ጨምሮ ስለ ሕዝባቸውና ስለ አገራቸው ዋጋ የከፈሉትን አጠልሽተው አልፏል። እዚህ ላይ ከሳቸው የወገኑት ደግሞ እነ አቡነ ሀብተ ማርያም እንደ አቡነ ጴጥሮስ እንኳን ሕይወት መስጠት በጦርነቱ ወቅት ከቤት ያልወጡትና ጣሊያን አገር ሲይዝ ደግሞ ተሽቀዳድሞ የሙሶሎኒ መንግስት የተቀበሉት ከድል በኋላ ተሸልሟል። እንደነ ገረሱ እንደነ ባልቻ እንደነ በላይ የመሳሰሉት በዱር በገደሉ ጠላትን ሲያርበደብዱ የነበሩት ሲዋረዱ ከንጉሱ ጋር አገር ጥለው የወጡት አሊያም ደግሞ እዚሁ ለጣሊያን ለጥ ጸጥ ብሎ የተገዙት ከድል በኋላ ተሹመዋል። ለምሳሌ እነ ከበደ ሚካኤል ጣሊያን ነጭ ነው፣ እግዚአብሔርም ነጭ ነው፣ ስለዚህ ለጣሊያን መገዛት ለእግዚአብሔር መገዛት ነው ብለው ህዝቡን ሲሰብኩ የኖሩና ከድል በኋላ የሚኒስትርነትን ስልጣን ተቆናጧል። የንጉሥ ኃይለ ሥላሴ አማች የነበሩት ኃይለ ሥላሴ ጉግሳ የአፄ ዮሐንስ የልጅ ልጅ የነበሩ ሳይቀር ንጉሱን በመክዳት ለጣሊያን የገበሩ
በኋላ ላይ ግን ተሞግሶ ተሸልሟል። አሁንም ልብ ሊባል የሚገባውና እንቆቅልሹ ነገር የነባልቻን የነገበየሁን የነበላይን እንዲሁም በግንባር ሰበራ ውጊያ ለፈጸመው ጀብዱ ከእጃቸው ቤልጂክ መትረየስ የተሸለመውን ገረሱን ከሁሉም በላይ ደግሞ የአርበኛውን መንፈሳዊ መሪ አቡነ ጴጥሮስንና የሌሎችንም አያሌ ጀግኖች ክቡር መስዋዕትነት ጩኸት ተብሎ መቃለሉ ነው። ልፍቴ ጋዳይ ፋኖ እንደመጋኛ እረተው በሉት ባለፈው ወር በጥር 29 በዕለተ ሰንበት የአርበኛው አባት የማስታወሻ ሐውልት በጊዜያዊነት ከነበረበት ከብሔራዊ ሙዚየም በታላቅ ስነ ስርዓትና በክብር ወደ ቀድሞ ስፍራው ተመልሷል። በዕለቱ በቤተ ክርስቲያን መሪነት በርካታ ሕዝብ በተገኘበት በደማቅ ስነ ስርዓት ተካሂዷል። ይህ ስነ ስርዓትና ክብረ በዓል በዕለቱ በታዳሚዎች የፈጠረው ስሜት አሁንም አገርና ትውልድ ተምሳሌትነታቸውን እንዳልዘነጋውና ሐዋርያው አርበኛውና ሰማዕቱ አቡነ ጴጥሮስ ለነጻነት በከፈሉት ታላቅ መስዋዕትነት ዛሬም ነገም ወደፊትም ሲታወሱና ሲከበሩ እንደሚኖሩ የሚያስታውስ ልዩ በዓል ነበር። ክብርና ምስጋና ለሰማዕተ ጽድቅ ዘኢትዮጵያ። በመንፈስ ቅዱስ ጸጋ አስተማርኳቸው አለ ጴጥሮስ አቡነ ዜኖኩ ጽድቀከ ወነገርኩ አድኅኖተከ ለመንፈስ ቅዱስ ወመሃርክዎሙ አነ ይቤ ጴጥሮስ አቡነ ለመንፈስ ቅዱስ ወመሃርክዎሙ አነ ይቤ ጴጥሮስ አቡነ ጴጥሮስ አብርሃም ኢትዮጵያ ጴጥሮስ ሐዋርያ ጴጥሮስ ሐዋርያ ጴጥሮስ ስለ 16 ዓመቱ ጋሜ የወረጃ አርሶ ደቦል ገድል ሰምተው ያውቃሉ? በማይጨው ዘመቻ ለሀገሩ ነጻነት ከአያሌ ጀግኖች መካከል በግንባር ቀደምትነት ስለተሰለፈውና ስላልተነገረለት አብቹ የጦር ግንባር ውሎና ስለፈጸመው ጀብዱ ወግ ባለው አቀራረብ ይተረካሉ። በተግባራቸውና በስብዕናቸው ደማቅ የሆኑ ጀግኖች ስራና ታሪክ በደማቆቹ ኮከቦች ፕሮግራም ይቀርባል። አብረን እየተዝናና እንማማር። ቦራ መልቲሚዲያ ከኦቤስ ቴሌቪዥን ጋር በመተባበር የዛሬው እንግዳችን ደራሲ ናቸው። በልብ ወለድና በስነ ግጥም ስራቸው ይታወቃሉ። የመጀመሪያ ስራቸው በሆነው ቋሳ በተሰኘው ልብ ወለድም ይታወቃሉ። እንዲሁም በተለያዩ ጊዜያቶች ባሳተሟቸው አንጉዝ፣ ቢስራኤል፣ እመምኔት፣
የንስሐ ሸንጎና የስሜት ትኩሳት ቁጥር 1 እና ቁጥር 2 በተሰኙ የድርሰትና የስነ ግጥም ስራቸው ይታወቃሉ። እንግዳዬ ደራሲ ፀሐይ መላኩ ይባላሉ። ደራሲ ፀሐይ መላኩ ከ3 ዓመታት በፊት የጴጥሮስ ዋዜማ የተሰኘውን ይህንን መጽሐፍ ጽፎ ለአንባቢያን አድርሰዋል። መጽሐፉም ታሪካዊ ልብወለድ እንደመሆኑ መጠን በሰማዕቱ አቡነ ጴጥሮስ የአርበኝነት ተጋድሎ ታሪክ ዙሪያ ያጠነጥናል። እንኳን ደህና መጡ። እኔም ስለጋበዛችሁ በጣም አመሰግናለሁ። በእኚህ ታላቁ አርበኛ ታሪክ ዙሪያ እንድንጨዋወት ፈቃደኛ ሆነው ስቱዲያችን ድረስ ስለተገኙ ከልብ አመሰግናለሁ። እንግዲህ ለቃለ መጠይቃችን እንዲመቸን ከዚህ በኋላ አንቺ እያልኩ ነው ማናግርሽ፣ ቅር አይልሽም? ምንም ችግር የለም። የጴጥሮስ ዋዜማ የተሰኘውን ታሪካዊ ልብወለድ መጽሐፍ ለመጻፍ ያነሳሳሽ ምክንያት ምንድን ነው? በተለይ እሳቸው ከተሰቡ ከ70 ዓመት በኋላ ይህንን ስራ ለመስራት እንዴት አሰብሽ? ስለዚህ እስቲ ትንሽ ብታጫውቺኝ። እሺ፣ በቅድሚያ አመሰግናለሁ ሀሳቤን እንድገልጽ ስለተፈቀደልኝ። ይህንን ስራ እንድሰራ ያነሳሳኝ ነገር በጥቅሉ ቁጭት ነው። የማንነት ጉዳይ፣ የፍትህ መዛባትና የእውነተኞች ሰዎች ያለ ፍትህ መሰቃየት፣ በተለይ ደግሞ በማይጨው ጦርነት ወቅት ኢትዮጵያውያን በጣም በተዛነፈ የጦር መሳሪያ ጉዳይ የደረሰባቸው ስቃይና መከራ የነሱ ህመም እየተሰማኝ በውስጤ ስለነበረ የዚህ ሁሉ ጥቅል ስሜት ቁጭት ይሄን መጽሐፍ እንድጽፍ አነሳሳኝ። በተለይም የአቡነ ጴጥሮስ ጉዳይ ሁልጊዜም ከልጅነት ጀምሮ ሳነብ መጽሐፍት ሳነብ ሲነገር ሲዘከር ስሰማ ከደስታዬ ጋር ጎን ለጎን ደግሞ ቁጭቴንም እያሳደገው የሄደ ጉዳይ ነበር እና ይህንን ስሜት በውስጤ በጣም ሲያቀጣጥል የኖረው አባቴ ነው። አባቴ የማይጨው አርበኛም ነበር። የኔ አባት ካህን ነበረ። ያው አገር ከሌለ ሃይማኖትንም በአግባቡ መጠቀም ስለማይቻል የሃይማኖትን ነጻነት ስለማይኖር የክህነት ተግባሩን ትቶ አርበኛ ሆነ። በጎንደር ክፍለ ሀገር ማለት ነው። 5 ዓመት በዱር በገደል ሲዋጋ ቆይቶ ነው እንግዲህ ነጻነት ሲመለስ ወደ ማህበራዊ ህይወት ተቀላቅሎ ይኖረውና እኔ የተወለድኩት እና አባቴ ብዙ ጊዜ ያንን ተጋድሎ ይነግረኝ ስለነበረ ከልጅነቴ ጀምሮ በውስጤ እየተቀረጸ ነው ያደገው እና አንድ ያ ነው። ሁለተኛ በትምህርት ቤት ወቅት የአቡነ ጴጥሮስንና የሌሎችንም ታላላቅ ጀግኖች ታሪክ ያጠናው የታሪክም ፍቅር ስላለኝ አደግኩ። በመጨረሻ አንድ ቀን ልክ ታላቁ የጥበብ ሰው ሎሬት ጸጋዬ ገብረመድኅን እንዳለው አቡነ ጴጥሮስ ሐውልት ላይ አንድ ሰካራም ሽንቱን ሲሸና አይቶ አምባጓሮ እንደተፈጠረና እንዴት ይሄን ታደርጋለህ እንደ አንድ ኢትዮጵያዊ ልታከብር ሲገባ በማለት ትልቅ ችግር ውስጥ ገብቶ እንደነበረ በዛች ምሽት ጴጥሮስ ያችን ሰዓት የሚለውን ጽሑፍ ጽፏል። እኔም በአጋጣሚ በሚመሳሰል መልኩ አንድ ቀን ወደ አትክልት ተራ ሽንኩርትና አትክልት ልገዛ ሲሄድ እዛች እሳቸው የተረሸኑበት ቦታ ላይ ትንሽ የሐውልትና ትንሽ የተሰባበረ ብረት ተደርጎለት እዛ አጠገብ ሴቶች ሽንኩርትም ድንችም ይሸጣሉ። ነገር ግን ቆሻሻ ሰብስበው አምጥተው የሽንኩርቱንም የጎመኑንም ጥራጊ አምጥተው ሲጥሉበት ሳይ በአጋጣሚ እዛ ስደርስ ያ ሲደረጋየሁና ምን ነው የኔ እህቴ እኮ ትልቅ አባት ያረፉበት ቦታ ነው፣ ደማቸው የፈሰሰበት ቦታ ነው። እኔና አንቺ እኮ ዛሬ ቆምነው እሳቸው ስለሞቱልን ነው ስላት ባክሽን የማውቀው ነገር የለም እስራኤል ስራበት አለችኝና ይሄ ሁኔታ ሲከነክነኝ ውሎ ሲከነክነኝ አደረ። ስለዚህ ለምንድን ነው ይሄ ህብረተሰብ ካላስተማር ነው ካልነገር ነው ቅርሳችንን መንከባከብ ይዘን ታሪካችንን እናሳየው ካልቻል ልንወቅሰውም አይገባም። ስለዚህ እንዳስተማሪ እንደ ታሪክ ወዳድነት ምን ማድረግ አለብኝ የሚል ጥያቄ ለህሊናዬ ተሰማኝና ልጻፍ መነሻ ሊሆን ይችላል። ስተትም ይኑረው የተዛነፈም ይሁን መነሻ መንደርደሪያ ሊሆን ስለሚችል መጻፍ አለብኝ ብዬ የእሳቸውን ታሪክ ለመጻፍ ያነሳሳኝ ስሜት ይሄ ነው፣ ቁጭት ነው። ይህንን ታላቅ መጽሐፍ ለህብረተሰቡ ስላበቃሽልን በጣም አመሰግናለሁ። ይህ መጽሐፍ
ታሪካዊ ልቦለድ እንደመሆኑ መጠን ከዚህ በፊት ስለ አቡነ ጴጥሮስ ከተወራውና ከተነገሩ እውነታዎች በተጨማሪ ይህ አንቺ የጻፍሽው የጴጥሮስ ዋዜማ የተሰኘው መጽሐፍ ለአንባቢያን እንዲሁም ደግሞ ለቀጣዩ ትውልድ የሚያስተላልፈው አዲስ ነገር ምንድነው? እሱ እንግዲህ መጽሐፍ መጀመሪያ ነገር አርአያነት ያለው ተግባር ነው አቡነ ጴጥሮስ የፈጠሩት። የእሳቸው አርአያነት ደግሞ ያስከተለው ትልቅ ነገር አለ፣ በኋላ ምን እንነጋገርበት ይሆናል። እዚህ መጽሐፍ ውስጥ ደግሞ እውነተኛ ታሪኮች አሉ። የዶክተር መላኩ በያን ታሪክ በብዙ ኢትዮጵያዊ የማይታወቅ ከነስሙም የማያውቁት ብዙዎች ናቸው። ሌላው የራስ ኃይሉ ተክለ ሃይማኖት ታሪክ አለ፣ እውነተኛ ታሪክ ነው። ኢትዮጵያ ጀግኖች ልጆች እንዳሏት ሁሉ እንደገና ራሷንም የሚያደሟት ከሃዲ ልጆች እንዳሏት ሁሉ እዛ ላይ ይታያልና ያንን ነገር ጎን ለጎን ለማሳየት የሞከርኩበት ነው። አቡነ ጴጥሮስ በማጮ ጦርነት ከንጉሱ ጋር በወሎ ግንባር እንደዘመቱ ይታወቃል። እንደ ካህን እንደ ትልቅ መንፈሳዊ አባትና መሪ በጦር ግንባር የነበራቸው አስተዋጽኦ ምን ይመስል ነበር? በተቻለ መጠን አርበኞችን ማበረታታትና ማጠንከር፣ ለሀገር ለወገን መሞት ደግሞ ቅዱስ ተግባር እንደሆነ እግዚአብሔርም የሚወደው መሆኑን እየነገሩ ሰው እንዳይፍረከረክና በአንድነት ቆሞ ያቅሙን ያህል እንዲታገል አድርገዋል። ከዛ በኋላ ሲመለሱም ደግሞ ያንን ያዩትን ሁኔታ ለሌሎች ኢትዮጵያውያን እየነገሩ ከግፈኞች መዳፍ ውስጥ መውጣት አለብን የሚለውን ሐሳብ ነው ይዘው የመጡት። ያው አብዛኛው የመንፈሳዊ አባት በቤተክርስቲያኑ ስለ መንፈሳዊ ትምህርት ሰበካ ነው የሚሰጡትና እሳቸው ደግሞ በጦር ግንባር በመሄድ ብዙ ትግሎችን ሲያደርጉ ነበር። ሰውም ደግሞ ለነጻነቱ እንዲታገል ሲያነሳሱ ነበር ብለውኛል። የአቡኑ በወታደሮች ወይም ደግሞ በፋሽስት ጣሊያን ጥይት ተደብድቦ መገደልና መሰዋት ባንቺ እይታ ለኢትዮጵያን የ5 ዓመቱ የአርበኝነት ትግል ምን አበረከተ? ትልቅና ለዘላለም የማይረሳ አርአያነት ያለው ተግባር ነው ያበረከተው። እሳቸው አድርጉ ብቻ አይደለም የሚሉት። አብዛኞቹ መምህራን ይሄን አድርጉ፣ ይሄንን ፈጽሙ፣ ለዚህ ሁኔታ ተገዙ ይላሉ። እሳቸው ግን አድርጉ ብለው ከተናገሩ በኋላ የመጀመሪያው አድራጊ ሆነው ህይወታቸውን ቤዛ አድርገዋል እና የእሳቸው መሞት ጣሊያን በዛ ጊዜ ህዝቡን በግድ እንዲወጡ አድርጎ ለመቀጣጫ እንደተሳቸውን ለመግደል ሲያቅድ እነዚህ ሽፍታ ናቸው ብሎ ነው ለህዝቡ ያስተዋወቀውና እሳቸው ግን በቆራጥነት በድፍረት ለኢትዮጵያ ህዝብ ያስተላለፉት መልእክት ነበር በለቱ እና ይሄ ፊታቸው የቆመው ጣሊያን ጠላታችን አርበኞችን ሽፍታ ቢላቸው እውነት እንዳይመስላችሁ። ሽፍታ ማለት ድንበር ጥሶ መጥቶ የሰው ሀገር የወረረ ነው። እኛ የማንንም ልዕልና አንነካም፣ የማንንም ሀብት አንፈልግም፣ ራሳችንን ግን አናስነካም። ስለዚህ እንኳን እናንተ ወገኖች ምድሪቱ የተወገዘች ትሁን እና ራሳችሁን ነጻ አውጡ ብለው በቆራጥነት ለአገር ለወገን ለነጻነት መሞት እንደሚገባ ያስተማሩ ትልቅ ሰው ናቸውና የእሳቸው መሞት የአርበኞችን ልቦና ሞላው፣ ሞራላቸውን ከፍ አደረገውና ከዛ በኋላ ከአዲስ አበባ ከተማም ከአካባቢውም ሰዎች ሁሉ ቤታቸውን ኑሯቸውን እየተው ፋኖ ሆኑ እና ይሄ ትልቅ ለውጥ ያመጣ ሂደት ነው። ራስ ኃይሉ ተክለ ሃይማኖት የጎጃሙ ንጉስ ተክለ ሃይማኖት ልጅ ናቸው። እንግዲህ ያው በሚታወቀው ሂደት በተዋረድ የንጉስ ልጅ አባቱን ተክሶ ንጉስ ይሆናል እና ለዚህ ሁኔታ እየተዘጋጁ ይያሉ የአልጋውራሽ የንግስ ዘውዲቱ አልጋውራሽ ሆነው የተሾሙት አጼ ኃይለ ሥላሴ ነበሩ እና ይሄ ሁኔታ አስከፍቷቸው የአጼ ኃይለ ሥላሴ ተቀናቃኝ ሆነው ነው ለረጅም ጊዜ የቀጠሉት። በተቻለ መጠን ልጅ ኢያሱ በአጼ ኃይለ ሥላሴ ላይ እንዲነሱ ለማድረግም ከፍተኛ ጥረት አድርገው ከታሰሩበት ከፍቼ ሁሉ እንዲለቀቁ አድርገዋል ራስ ኃይሉ ተክለ ሃይማኖት እና እነዚህ የስልጣን ሽኩቻዎች ናቸው እንግዲህ ራስ ኃይሉን አስኮርፈዋቸው ወደ ጣሊያን እንዲጠጉ ያደረጋቸው እና ለጣሊያን አድረው ታላቅ አማካሪ ሆነው የኢትዮጵያን ሕዝብ ያስወጉ ነበር ማለት ይቻላል እና ይሄንን የሚያውቁት አቡነ ጴጥሮስ በቀጥታ ወደዛ የሄዱት ይሄን ሕዝብ ነፃ የማውጣት ኃላፊነት ያለብን
እኔ እርሶና ሌሎቹ ታላላቅ ባለስልጣኖች ነን አራያ ሆነን። ምክንያቱም እርሶ የንጉስ ልጅ ስለሆኑ ንግስናን ይፈልጋሉ። ይሄ ደግሞ አገር ሲኖር ነው የሚሆነው እና ይሄንን ሁለተኛውን ጉዳይ ወደ ጎን ትተው መጀመሪያ አገራችንን እናድን፣ ጣሊያንን ትተው ከኛ ጋር አይወግኑ፣ ከአርበኞች ጋር አይወግኑ ብለው ሐሳባቸውን ለማስቀየር ነው ማታ ሄዱት። ነገር ግን ያው ግራዚያኒ እሳቸው ግቢ መግባታቸውን እንደሰማ መጣ፣ ጠየቃቸው። ለጣሊያን አላድርም ብለው ቅጩን ነገሩት። ኢትዮጵያ የኢትዮጵያውያን ነች በሚል መልስ አቡነ ጴጥሮስ በዚህን ወቅት እስቲ ብዙ ስላልተባለላቸው ነገር ግን ከፍተኛ ተጋድሎ ስላደረጉ ለምሳሌ ስለነ አቡነ ሚካኤል ስለነ ዶክተር መላኩ በያንና ሌሎች ጀግኖች የምትነግሪኝ ነገር ካለ? እንደውነት ከሆነ እጅግ ከፍተኛ ስራ የሰሩ ነገር ግን ምንም ያልተባለላቸው ብዙ ኢትዮጵያውያን ጀግኖች አሉ። ጀግና ስንል ባለስልጣንና የአርበኞች መሪዎች የነበሩትም ታላላቅ ሰዎች ብቻ አይደለም። እታች የነበረው ሰፊው ህዝብ የመከራውን ገፈት ቀማሽ ሆነው በጉልበቱ በደሙ በህይወቱ መስዋዕትነት ከፍሎችን አገር ያደረጋት እንብዛም አልተጻፈለትም። የታወቁትን እንኳን የተጻፈላቸው ጥቂቶች ናቸው። ለምሳሌ ልክ እንደ አቡነ ጴጥሮስ ሁሉ የመጀመሪያው ከተሾሙት 4 የኢትዮጵያ ጳጳሳት መካከል አቡነ ሚካኤል አንዱ ናቸው። እንደ አቡነ ጴጥሮስ እሳቸውም በጎሬ ያኔ ጎሬ ጠቅላይ ግዛት በሚባለው የሀገሪቱ ክፍል ነበር መንፈሳዊ አባት ሆነው የሚያስተዳድሩት። ጣሊያን ሲገባ እንደ አቡነ ጴጥሮስ ሁሉ ለጣሊያን ለግፈኛ ፋሽስት እንዳትገዙ፣ ኢትዮጵያውያን ተባብራችሁ አንድ ሆናችሁ ሀገራችሁን ጠብቁ የሚል ቅስቀሳ ያካሄዱ አርበኞችን እያደራጁ ፋሽስትን በጣም ተቋቁመውት ነበርና ይሄንን ያወቅ ስለነበረ ፋሽስት መንግስት በወቅቱ ብዙ መልእክተኞች እየላከ ያባብላቸው ነበር ወደ ጣሊያን መንግስት እንዲገቡ፣ የጣሊያንን የበላይነት እንዲቀበሉ። ነገር ግን እሳቸው ልክ እንደ አቡነ ጴጥሮስ ሁሉ በዓላማቸው ጸንተው በምንም ሁኔታ ሳይበገሩ አርበኞችን እየረዱ እየመከሩ እየባረኩ ጎሬ አካባቢ ትልቅ ጥፋት ደርሶበታል ፋሽስት እና በመጨረሻ ተረሽነው እንዲገደሉ ነው የተደረገው። እሳቸውም እንዲሁ በደማቸው በህይወታቸው መስዋዕትነት ከፍለው የኢትዮጵያን ነጻነት ያቆሙ አንዱ ትልቅ አባት ናቸው። የእሳቸውን ታሪክ ጥቂት ልዩ የሚያደርገው ነገር ቢኖር የተቀበሩበት ስፍራ ይታወቃል። በጎሬ ቅድስት ማርያም ቤተክርስቲያን ነው የተቀበሩትና አስከሬናቸው በክብር አርፏል። ዶክተር መላኩ በያን ወጣቶችን የሚወክል ጀግና ኢትዮጵያዊ ወጣት ነበር። ዶክተር መላኩ በያን ወሎ ውስጥ ነው የተወለደው። በ1892 ሀረር ነው ያደገው። ያው ወላጆች ወደ ሀረር ለስራ ሄደው እዛ ነው ያደገው። ከዛ በኋላ በ1913 ወደ አሜሪካ ሄዶ በሃዋርድ ዩኒቨርሲቲ የሕክምና ዶክትሬቱን የሰራና ያጠና የተመረቀ ሰው ነው እና ዶክተር መላኩ በኢትዮጵያ ብቻ አይደለም በአፍሪካም የመጀመሪያው የሕክምና ዶክተር ነበር። ልክ እሱ በተመረቀበት ዘመን ማይጨው ላይ ጦርነት መካሄዱን አወቀ። ስለዚህ አስቀድሜም የሕክምና ትምህርት ለመማር ጃንሆይን ሳስፈቅድ ተምሬ ተመልሼ ድሆች ወገኖቼን አክማለሁ እረዳለሁ ብዬ ነው። አሁን ደግሞ ይሄ ከመጣ አገር መሄድ አለብኝ ብሎ መጣ። መጥቶ በቀይ መስቀል ድርጅት ውስጥ ተመዝግቦ ኦጋዴን ዘመተ እና እዛ ጦርነት ላይ ያው የተጎዱ ወገኖቹን ለመርዳት ሞከረ። ከአቅም በላይ የሆነ ነበርና ጦርነቱ አዲስ አበባ ስትያዝ ፋሽስት እየተጠናከረ ሲሄድ እንደገና ወደ እንግሊዝ ሀገር ሄደ። እንግሊዝ ሀገር ሄዶ ገንዘብ እየሰበሰበ የኢትዮጵያ የነበረችበትን ሁኔታ ለጥቁሮቹም ለነጮቹም እየገለጸ ሰው እየተሰደደ አገሩን እየለቀቀ እየተጎዳ መሆኑን እያሳወቀ በሚያገኘው ገንዘብ በኬንያ፣ በሱዳን፣ በሶማሌ ለነበሩ ኢትዮጵያውያን እርዳታ ያደርግ ነበር። ከዛ በኋላ ደግሞ ቮይስ ኦፍ ኢትዮጵያ የሚል ጋዜጣ አቋቁሞ ኢትዮጵያ ውስጥ ይደረግ የነበረውን የግፍ ስራ ለዓለም ያጋለጥ ነበር። በሌላ በኩል ደግሞ ቴምብሮች
ስለ ኢትዮጵያ የሚገልጹ ቴምብሮች እያሳተመ ይሸጥ ነበር እና በለንደን በአሜሪካ በመሳሰሉት ሀገሮች እየዞረ የጥቁሮችን አንድነት ለማጠናከር ከፍተኛ ጥረት አድርጎ ገንዘብ ያሰባሰበ ያንን ገንዘብ እየተቀበለ ደግሞ መሳሪያ ገዝተው አርበኞች እንዲዋጉ መሳሪያም እየገዛ የሚልክ የነበረ ሰው ነው እና ይሄ ሰው ያንን የተማረውን ትምህርት ይዞ እኔ ልጠቀምበት እኔ ልታይበት አላለም። ወዲያውኑ ወደ ጦርነት ወደ ተከላካይነት ገባ። ያቅሞን ለማድረግ በጦርነት ባይሳካለትም በዓለም ዙሪያ የኢትዮጵያን ግፍ በኢትዮጵያ ላይ እየወረደ የነበረውን ግፍ ለዓለም እያጋለጠ ገንዘብ እያሰባሰበ ያቅሙን ያህል ለአርበኞችና ለስደተኞች ይረዳ ነበር እና ይሄ ሰው በጣም ከባድ በሆነው የክረምት ወቅት በመሳሰለው ከሀገር ሀገር ሲዘዋወር በኒሞኒያ በሽታ ተጠቅቶ ገና በ40 ዓመቱ ነው የሞተው በ1936 እና ይሄ ስለዚህ ጀግና መታወቅም አለባቸው። ሌላው እስቲ አሁን ልጠይቅሽ ደጃዝማች ዑመር ሰመተር ማን ናቸው? አታውቂያቸውም አይደለም? ደጃዝማች ዑመር ሰመተር የኢትዮጵያ ሶማሌ ታላቅ አርበኛ ናቸው። ኢትዮጵያዊ ናቸው። ትልቁ ነገር አቡነ ጴጥሮስ የሞቱት ለኢትዮጵያውያን ነው፣ ለሙስሊሙም ለክርስቲያኑም ለሌላውም ሃይማኖት ተከታይ። ዑመር ሰመተርም የሞቱት ለኢትዮጵያውያን ነው። እሳቸው ሙስሊም ናቸው፣ ነገር ግን ለክርስቲያኑም ጭምር ነው የሞቱት። እሳቸው የኦጋዴን ካልካዩር የሚባል ቦታ ላይ የተወለዱ ታላቅ አባት ናቸው፣ ባላባት ነበሩ። የማይጨው ጦርነት የተለኮሰው በምስራቅ በኩል ነው። የኢጣሊያ ጦር የወልወልን የውሃ ጉድጓዶች በማናለብኝነት ገብታ ይዛ ነው። ያ ነው እንግዲህ የጦርነቱ መነሻ እና የመጀመሪያውን የግብግብ ገፈት የቀመሱት ደጃዝማች ዑመር ሰመተር ናቸው እና በእሳቸው ስር የነበረውም ጦር የሁሉም ብሔረሰብ አካል የነበረ ጦር ነው። ብዙ ጊዜ ጣሊያንን አግደው እንደውም እንዲመለስ እንዲሸሽ ሁሉ አድርገው ተዋግተዋል እና በዚህ እንቅስቃሴ ውስጥ 6 ጥይት ሰውነታቸው ውስጥ ገብቶ ይታከሙ ሲባሉ አገሬ ነጻ ሳትወጣ እኔ ስለ ሕክምና ነገር አልነጋገርም ብለው በ1933 ዓመተ ምህረት ጃንሆይ ሲገቡ ነው መጀመሪያ ወደ ኬንያ ከዛ በኋላ ወደ ለንደን ተልከው ሕክምና እንኳን ሊያገኙ የቻሉትና እንደነዚህ አይነት ሰዎች ጎላ ብሎ አልተነገረላቸውም። እሳቸው እንኳን መቼም እዚህ አንዋር መስጊድ አጠገብ ደጃዝማች ዑመር ሰመተር ትምህርት ቤት የሚባል አለ፣ ግን ማናቸው የሚለውን የሚያውቅ የለም። ስለዚህ የመሳሰሉ እጅግ በጣም በርካታ ሰዎች አሉ። የአቡነ ጴጥሮስ መካነ መቃብር አለመገኘት በመጽሐፍሽ ውስጥ ከፍተኛ ቦታ ያገኘ ጉዳይ ነው። ስለዚህ ጉዳይ ምን ትያለሽ? የአቡነ ጴጥሮስ ግን በጣም በሚያሳዝን ሁኔታ ከዛ ወዲህ 3 መንግስታት ተቀያይረዋል። ምናልባትም 3 ፓትርያርኮች ተቀያይረዋል። ነገር ግን የእሳቸው አጽም ያረፈበት ቦታ ሳይታወቅ እስከዛሬ ፈላጊም ሳይኖረው በአገሪቱ ውስጥ በሚስጢር ተቀብረዋል የሚል ታሪክ ብቻ አንጠልጥለን ነው የምንገኘው እና አሁን ባለው ሰላማዊ ግንኙነት ከጣሊያን መንግስት መረጃ መውሰድ ይቻላል። እነሱ በጣም ሰነዶቻቸውን ታሪካቸውን የመያዝ ትልቅ አቅም አላቸው። ይሄ የሰለጠነ ሰው የሰለጠነ ማህበረሰብ መግለጫ ነው እና መንግስትም ሆነ የሃይማኖት ተቋሙ ወይም ደግሞ የታሪክ ተመራማሪዎች ኃላፊነቱን እና እንትኑን ወስደው ጠይቀው የኚህ ትልቅ አባት አስከሬን ያረፈበትን ቦታ አረጋግጠው በክብር እንዲቀመጥና ህዝቡ እንዲያውቀው አለመደረጉ ራሱ ትዝብት ነው። ማለት ያለፉትንም አሁን ያለነውንም የሚያስተዛዝብ ጉዳይ ነው። ይሄ የሚያሳየው ምንድነው? ራስን ይመጣል ጉዳይ ነው። ሰው ራሱን ካላከበረ ማንም ሊያከብረው አይችልም። ራሳቸውን ስላከበሩ ነው ኢትዮጵያውያን እኮች ሀገር ተከብራ ያለችው እና ራስን ከዝቅ አርጎ መመልከት ራሱ አንደኛው ለታቢስነት ነው። እነዚህ ታላላቅ አባቶች ያ ትውልድ ያ የረገፈ ትውልድ ለዚች ሀገር ያበረከተውን ጉዳይ እንደምንም ንቆ ቦታ አለመስጠት ራስ ወዳድነትና የታሪክም ሽሚያ ነው እና ይሄ አልተደረገም። የአቡነ ሚካኤል አትሊስት
ያረፉበት አጽማቸው ያረፈበት ቦታ ታውቆ ያው በክብር ተይዟል። የኚህ የአቡነ ጴጥሮስ ታሪክ ግን እዚህ ቦታ ተረሸኑ ከመባል ውጪ የት እንደተቀበሩ አይታወቅ። እስካሁን ድረስ የምናወራው ስለ ወንዶች ነው። እሺ እስቲ እንደዛ ካልችስ እስካሁን እንዳልሽው ስለ ወንዶች ነው ብዙም የተባለው የተጻፈው። በዛ ጦርነት ወቅት ሴቶች ሊሳተፉ ይችላሉ። በዛን ጊዜ የነበሩ ሴት ኢትዮጵያኖች በጦርነት ውስጥ የነበራቸው ተሳትፎ ምን ይመስል ነበር ካልሽስ እስቲ እንደቀላብስ ነገር? እውነት ነው ከወንዶቹም ተለይቶ ተቀንሶ በጣም ለጥቂት ሰዎች ነው እስካሁንም የተጻፈው። በአጠቃላይ እስከናካቴውም ስለ ሴቶች የተጻፈ ነገር የለም። አንድ ሁለት ሶስት ሰዎች ምናልባት ከማይጨው ጦርነት ጋር አያይዘን የምናውቃቸው ወይዘሮ ሸዋረገድ ገድሌ ናቸው። ወይዘሮ ስንዱ ገብሩ ጥቂቶች ናቸው። ነገር ግን ስም የለሽ ሆነው ሰፊው የኢትዮጵያ ሴት በጦርነቱ ወቅት የራሱን ድርሻ አስተዋጽኦ አድርጓል። ለሰራዊቱ መቼም ስንቁን ጨብጦ ሄደ ብለን ብናወራም በጦርነቱ አካባቢ ሲያርፍ የሚመገበውን ምግብ በማቅረብ በማብሰል የተዳከመውን መንፈስ በማነቃቃት እቃ ተሸክሞ በመሄድ ከፍተኛ አስተዋጽኦ አድርገዋል። የቆሰለውን በማስታመም የሞተውን በመቅበር ይሄ ሁሉ የሚሆነው በሴቶች ኃይልም ጭምር ነው እና ኢትዮጵያ የሴቱም የወንዱም ሀገር ነችና ታሪክ ሲነገር ሁሉንም በማከለ ሁኔታ መሆን ይገባዋል። ይሄ እንግዲህ ወደፊት ልናሻሽለው የሚገባን የታሪክ አያያዝ ድክመታችን ነው እና እኔ ይሄንን ጉዳይ በተመለከተ በነበረኝ ቅሬታ መጽሐፌ ውስጥ ጋዲሴን ጽፌያታለሁ። ጋዲሴ በዛ ጊዜ የነበሩትን ሴቶች የምትወክል ታላቅ ገጸ ባህሪ ነች። ባሏ ማይጨው ጦርነት ላይ ይሞታል። ከዛ በኋላ እሷ የባሏን ኃላፊነት ተረክባ እበቀላለሁ ጥላቴን እበቀላለሁ በሚል መንፈስ የራሷን እቅዳቅዳ ስራ የሰራች ታላቅ ሴት ነች። እንግዲህ ከነገስታትና ከመሳሰሉት ውጪ ለሀገራችን ብዙ ያበረከቱ ጀግኖች በየብሔር ብሔረሰብ ውስጥ ይገኛሉ። ታሪካቸው ግን ብዙ አልተነገረም፣ ብዙ አልተጻፈም። ይህ ታሪክ ግን ለትውልድ መተላለፍ ያለበት ነው። እስቲ ታሪክን ማንነትን ለትውልድ ስለማስተዋወቅና ስለመዘከር አስፈላጊነት ምን ትያለሽ? ታሪክ በእውነት ምስክር ነው፣ መግለጫ ነው። ወደ ኋላ የምናይበት መስታወት እኮ ነው። ማንን ለሚለው ጥያቄ ታሪክን ማገላበጥ ማንነትን የሚያሳውቅ ትልቅ መረጃ ነው እና ዛሬ ላይ ቆመን ወደ ኋላ ያለንበትን ሁኔታ ወደፊት የሚሆነውን ለመገምገም ታሪክን ማወቅ ይኖርብናል እና ታሪክ ሲጻፍ በአግባቡ መጻፍ አለበት። አድልኦ የሌለበት ሚዛናዊ የሆነ እውነት ላይ የተመሰረተ መሆን አለበት። ታሪክ መጻፍ ደግሞ ከራስ ይጀምራል። እያንዳንዱ ሰው በራሱ ብቁና ልዩ ነው ለሀገሩ። እያንዳንዱ ሰው የዋለበትን ውሎ ዛሬ ይሄን አደረኩ፣ ዛሬ ይሄ ተፈጸመ፣ ዛሬ እንዲህ ሆነ፣ ይሄ መሆን አልነበረበትም የሚል የራሱን አጭር አስተያየት እያደረገ ቢጽፍ ያ ክምችት ትልቅ ታሪክ ሊወዳው ይችላል። አይደለም በማህበረሰብ በአገር ደረጃ እና እኛ ሀገር ለመወደድ ለመሸለም ለመሳሰለው ግላዊ ጥቅም ሲባል ያልሆነው ሆነ ተብሎ የሚጻፍበት ጊዜ አለ እና ይሄ አሰራር ተለይቶ ሳይንሳዊ በሆነ መንገድ ስርዓት ባለው መንገድ ታሪክን መጻፍ አስፈላጊ ነው። የዚህ ኃላፊነት ድርሻ ደግሞ በመጀመሪያ ደረጃ የታሪክ ሰዎች ነው የሚመለከተው። ሳይፈሩ ለማንም ሳያድሩ ታሪክን በታሪክነቱ መመዝገብ አለባቸው እና ታሪክ ጸሐፊ ሁሉም መሆን ይገባዋል። ነገር ግን ታሪክ ሲጻፍ እውነትን ይዞ መሆን አለበት ነው። እሺ እኔ ጥያቄን ጨርሻለሁ። ከመለያየታችን በፊት መናገር ወይም ደግሞ ማስተላለፍ የምትፈልጊው መልእክት ካለ እድሉን ላንቺ እሰጣለሁ። አንድ መናገር የምፈልገው ነገር አንድነታችን ክብራችን ነው። አንድነታችን ጌጣችን ነው። አንድነታችን ጥቅማችን ነው። አቡነ ጴጥሮስ የኛ ብቻ ጀግና የኛ ብቻ ታላቅ ሰው አይደሉም፣ የዓለም ታላቅ ሰው ናቸው። ፈረንጆች
በእኛ አቆጣጠር በ1993 ዓመተ ምህረት በእነሱ በ2000 ዓመተ ምህረት ማለት ነው ሚሊኒየማቸውን ሲያከብሩ በዓለም ውስጥ ለህዝቦቻቸው ነጻነት እና ክብር ሲሉ መስዋዕት የሆኑ ሰዎች ይመረጡና እውቅና ይሰጣቸው እና ተብሎ ጥናት በተደረገበት ጊዜ ዩኔስኮ እና የዓለም አብያተ ክርስቲያናት ድርጅት ነው ይሄንን ሂደት ያደረገው። በዛ ጊዜ በአንደኝነት የተመረጡት አቡነ ጴጥሮስ ናቸው። ስለሳቸው ክብርና ታላቅ ተጋድሎ በስዊድን ሀገር ቤተክርስቲያን ተሰርቶላቸዋል። ያ ቤተክርስቲያን ያው በኢትዮጵያውያን ካህናትና ቀሳውስት ተባርኮ አገልግሎት እንዲሰጥ ተደርጓል እና እኚህ አባት ምን ኮራባቸው በእውነት ቅርሳችን ናቸው። ኢትዮጵያውያን የትም ሄደው ስለሳቸው አፋቸውን ሞልተው መናገር የሚችሉ ስለ ጸረ ኮሎኒያሊዝም ትግል እንደ ማስረጃ የምናቀርባቸው ቅርሳችን ናቸው፣ ሀብታችን ናቸውና በሳቸው ስም አሁን ደግሞ ፍቼ ውስጥ ሰላሌ ገዳም የአቡነ ጴጥሮስ ገዳም ተብሎ ቤተክርስቲያን ተሰርቶ አገልግሎት በመስጠት ላይ ነው። ቤተክርስቲያኗ ደግሞ በአካባቢው ያሉት ህፃናት የሙታን ልጆች የድሆች ልጆች ተሰብስበው የሚማሩበት ትምህርት ቤት መስርታለች። ገና በመስረታ ላይ ነው ያለውና ያ ትምህርት ቤት በአሁኑ ወቅት 170 ህፃናትን ሰብስቦ ያስተምራል። ምግባቸውንም ከወዲያም ከወዲህም ችሎ ማለት ነው። ይሄ ትምህርት ቤት መስረት መስፋት መጠናከር አለበት። ይሄን ማድረግ ያለበት ደግሞ የኢትዮጵያ ህዝብ ነው። ለኚህ ታላቅ አባት ውለታ ለኚህ ታላቅ አባት ክብር ስንል ካለን ብዙ ነገር ትንሿን ከፍለን መስጠት ይገባናልና ሰማዕተ ጽድቅ ቅዱስ ጴጥሮስ ማህበር የሚል ማህበር ተቋቁሟል። እዚህ ውስጥ በእውነት በጣም በሚያኮራ ሁኔታ ወጣቶች ተሳትፎ እያደረጉ ነው እና ይሄ ማህበር አሁን ወደፊት በከፍተኛ ደረጃ ያው እየተንቀሳቀሰ በአገርም ውስጥ በውጭ ሀገር ያሉትንም ኢትዮጵያውያን እርዳታ ይጠይቃል። ያ እርዳታ ያን ትምህርት ቤት ለማጠናከር ነው። ያ ትምህርት ቤት ሲጠናከር ደግሞ ጥሩ ኢትዮጵያውያን የተማሩ ስለ ሀገር ጥቅምና ስለ ወገን ጥቅም በተለይ ወገኖቻቸው አዋጥተው በሰሩላቸው ትምህርት ቤት ውስጥ የሚማሩ የሚያድጉ ልጆች ስለ ወገን ክብር ስለ ሀገር ፍቅር የሚገባቸው ጥሩ ኢትዮጵያውያን ዜጎች ይሆናሉና ለዚህ ለሰማዕተ ጽድቅ ቅዱስ ጴጥሮስ ማህበር እያንዳንዱ ኢትዮጵያዊ ቢያንስ 1 ብር እንዲያዋጣ ሁልጊዜም መሀል ላይ ትንሽ ችግርም ቢኖር አፈንጋጭም ምንም ቢኖር በአብዛኛው ትልቁ ታሪካችን የአንድነትና የመረዳዳት ስለሆነ ይሄን ትምህርት ቤት እንዲሰራ ሁሉም ኢትዮጵያዊ የድርሻውን እንዲያዋጣ ነው የምጠይቀው። እንግዲህ ሌላ ይሆን ያለኝ። እሺ ደራሲ ፀሐይ መላኩ ጥሪና ክብረሽ እዚህ ስቱዲዮአችን ድረስ ተገኝተሽ ስለ ታላቁ አርበኛ አቡነ ጴጥሮስ ስላወቃሽን በጣም አመሰግናለሁ። ደስ ይለኛል። አመሰግናለሁ ሐሳቤን ለመግለጽ እንድችል ስለፈቀዳችሁልኝ።